እከሌ እንዲህ ብሏል እከሌ አቋሙ እንደዚህ ነው እከሌ እንዲህ አይነት ጥፋት ያራምዳል የመሳሰሉ የሰዎችን ክብር የሚያጎድፉ ወይም ዲናቸውን ጥያቄ ውስጥ የሚከቱ ክሶች ሲነሱ ወሬውን ያመጣልንን ሰው ብቻ በማመን ወደ ድምዳሜ መግባት አይገባም በዛኛው በኩል ምን እንዳለ ማጣራት ያስፈልጋል አንድ ከሰነድ አንፃር ማጣራት የማልችለው የማላስታውሰው ግን የሚገርም ሕክማ ያለበት ንግግር በዓሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ስም የሚስተላለፋል እሱ ምንድነው ሁለት ሰዎች ተጋጭተው አንደኛው መጥቶ አንድ አይኔ ጠፍቷል ይሄው አይኔ ጠፍቷል ፈረደልኝ ቢል እንዳትፈርድለት ተከሳሹ ሁለት አይኑ ጠፍቶ ሊሆን ይችላል ያንሳሰማ እንዳትፈርድለት አሉ ይባላል ስለዚህ ማንንም ላይ በዚህ ዘመን በተለይ ሰዎች ተቅዋቸው የቀለለበት ጊዜ መወነጃጀል የበዛበት ነፍስያ የበዛበት ዘመን እንደመሆኑ አንዱ ስለሌላው በማጉደፍ ሲናገር ያንን ቃል እንደወረደ ወስደን ወንጀላ ውስጥ እንዳንገባ ለምን ሰዎችን ያላግባብ ለንጎዳ እንችላለን ያ ደግሞ ወደ ራሳችን ነው የሚመለሰው ስለዚህ ሊጎዳን ስለሚችል መጠንቀቅ ያስፈልጋል ማለት ነው ወሬ ስንሰማ ማጣራት ሌላ በየዘመኑ እንዲህ አይነት ለታይታ የሚነሱ ሰዎች ይኖራሉ አይጠፉም ስለዚህ የምናምነውን በክፉ አይነሳም ተብሎ የሚታሰብ ሰው ሁሉ ከሰው ምላስ ላይ ተርፍ ይችላል